በዚህ የፓይተን ፕሮግራሚንግ ኮርስ የምንማረው የፓይተን ፕሮግራሚንግ ተጠቅመን እንዴት የሄልዝ ዳታ አናሊሲስ መስራት እንችላለን የሚል ነው። በዚህ ኮርስ ላይ በጣም ሰፊ የሆኑ ከመጀመሪያው ጀምሮ የምንማር ይሆናል። ስለዚህ ይሄን ኮርስ ለመውሰድ ምንም አይነት ቀድሞ የፕሮግራሚንግ ኮርስ መውሰድ አይጠበቅም። ከመጀመሪያው ጀምረን ከስክራች ለጀማሪዎች ጀምሮ የምንሰጥ ይሆናል። ስለዚህ ይሄን ኮርስ እንድትከታተሉ ጋብዛለሁ። ይሄን ኮርስ ይዤላችሁ የቀረብኩት ኤልያስ ግርማ ነኝ። አሁን ከኢንትሮዳክሽን ቱ ፓይተን እንጀምር። ፓይተን ምንድነው ከሚለው እንጀምራለን። ፓይተን ሃይ ሌቨል የፕሮግራሚንግ ላንጉዌጅ ሲሆን ዲዛይን የተደረገው በቀላሉ ኮዶችን በሂውማን ላንጉዌጅ አንደርስታንድ በሚደረግ መልኩ መጻፍ እንዲቻልና ሰዎች ደግሞ በቀላሉ ኮዱን መረዳት እንዲችሉ የሚያስችል የፕሮግራሚንግ አይነት ነው። በጣም ቀላል ነው፣ ሪዴብል ነው። ስለዚህ ሰዎች በተለይ በጀማሪ ደረጃ ያሉ ሰዎች የሚመርጡት የፕሮግራሚንግ ላንጉዌጅ አይነት ነው። ለምንድነው ፓይተን የምንጠቀመው ስንል በአብዛኛው ፊልዶች ላይ በተለያዩ ፊልዶች ላይ የፓይተን በአሁኑ ሰዓት ላይ ለአገልግሎት ይውላል። ለዳታ አናሊሲስ ተጠቅመን ለዳታ ሳይንስ ልንጠቀመው እንችላለን። ለኤአይ እና የምንሰራቸውን ስራ አውቶሜት ለማድረግ እንጠቀምባቸዋለን። ስለዚህ ሰዎች በቀላሉ መጻፍና ኮዱንም በቀላሉ መረዳት የሚችሉ ስለሆነ ብዙ ጊዜ ፓይተን ይመረጣል። ማን ነው ፓይተን ሊማር የሚችለው ብለን ስናይ ተማሪዎች ሊሆኑ ይችላሉ፣ አስተማሪዎች፣ ዳታ አናሊስቶች፣ ሶፍትዌር ዲቨሎፐሮች፣ ሪሰርቸሮች እና ማንኛውም ፕሮብሌሞችን ሶልቭ ለማድረግ የሚፈልግ የፓይተን ይመርጣል። ፓይተን ለምን ተመረጠ የሚሉ ምክንያቶችን ስንመርጥ አንደኛ እንደ ምክንያት የሚወሰደው በርካታ ፕሮግራሚንግ ላንጉዌጅ ካየናቸው አንድ ስራ ለመስራት ከፍተኛ ብዙ የሆኑ ላይን ኦፍ ኮዶችን መጻፍ ይጠብቅብናል። በፓይተን ግን በአጭር ኮድ የምንፈልገው ነገር መጻፍ እንችላለን። እዚህ ጋር እንደምታዩት ሄሎ ወርልድ የሚለውን ለመጻፍ በፓይተን አንድ ላይን ነው የፈጀው። ፕሪንት ሄሎ ወርልድ የሚለውን በዚህ መልኩ መጻፍ ስንችል በሌሎች ፕሮግራሚንግ እንደ ጃቫ ፕሮግራሚንግ ስናይ ግን ይሄን ያህል ይወስዳል ማለት ነው እና እንደዚህ አይነት ሴሚ ኮሎኖችን ኢንክሉድ አድርጎ የሚመጣ ነው ማለት ነው እና አንደርስታንድ ሊደረግ የሚችል የላንጉዌጅ አይነት ነው። ፓይተን መልቲ ፐርፐዝ አለው ስንል እንዳልኩት ቅድም ለአርቲፊሻል ኢንተለጀንስ በአሁኑ ሰዓት ላይ በከፍተኛ ሁኔታ የምንጠቀምበት የፕሮግራሚንግ አይነት ነው። ለማሽን ለርኒንግ፣ ዳታ አናሊሲስ፣ ለዌብ ዴቨሎፕመንት፣ የዴስክቶፕ ቱሎችን፣ ለሞባይል አፕሊኬሽን፣ ለሶፍትዌር ቴስቲንግ እንዲሁም ደግሞ ስራዎችን አውቶሜት ለማድረግ የሚያስፈልጉ ስራዎችን ለመስራት በአሁኑ ሰዓት ፓይተን በከፍተኛ ሁኔታ የተጠቀሙበት የሚገኝ የፕሮግራሚንግ አይነት ነው። ሌሎች ምክንያቶችን ማንሳት እንችላለን። ከዛ ውስጥ አንዱ ምንድነው ኢዚ ቱ ሪድ ሲንታክስ ነው። ሲንታክስ ነው በፓይተን ላይ የምንጽፋቸውን ጽሁፎች የምንጽፋቸው ኮዶች እንደ ሲንታክስ ነው የምናያቸው። ስለዚህ እነዛ ሲንታክሶች በቀላሉ ጀማሪ የሆኑ ሰዎች ሊያነቧቸውና ሊረዷቸው የሚችሉ ናቸው። ሌላው ላርጅ የሆነ ኮሚኒቲ ሰፖርት አለው። በአለም ላይ በርካታ ሰዎች ይህንን ኮድ የሚጠቀሙ ስለሆነ በቀላሉ ሪሶርሶችን ማግኘት ትችላላችሁ። ቱቶሪያሎችን በነጻ ማግኘት ትችላላችሁ። ስለዚህ ሞር የኮሚኒቲ ሰፖርት ስላለው ክሮስ ፕላትፎርም ኮምፓቲብል ነው። ፓይተን በማክ ሊሆን ይችላል፣ በዊንዶ ሊሆን ይችላል፣ በላይነክስ ኦፕሬቲንግ ሲስተሞች ጋር ኮምፓቲብል ሆኖ የሚሰራ የፕሮግራሚንግ ላንጉዌጅ ነው ማለት ነው። ሌላው ፓይተን ሪች የሆነ ላይብራሪዎች አሉት። ቀድሞ የተዘጋጁ ላይብራሪዎች ስላሉት እነዛን ኢምፖርት እያደረግን ለዳታ ሳይንስ፣ ለዌብ ዴቨሎፕመንት እና ለአውቶሜሽን መጠቀም የምንችልበት የፕሮግራሚንግ አይነት ነው። ፓይተንን በኮምፒውተራችን ለመስራት መጀመሪያ ፓይተንን መጫን ይኖርብናል። ፓይተን እንዴት እንጭናለን የሚለውን ከፓይተን.org ላይ የፓይተንን አውርደን በኮምፒውተራችን ላይ መጫን ሶፍትዌሩ መጫን ይኖርብናል። እንዴት እንጭናለን፣ እንዴት እናወርዳለን የሚለውን በቀጣይ የምናየው። አሁን ደግሞ የምናየው እንዴት ፓይተንን ዳውንሎድ አድርገን የፓይተን ሶፍትዌር ዳውንሎድ አድርገን እንዴት ኮምፒውተራችን ላይ መጫን እንደምንጭን እናያለን። ይህንን ሶፍትዌሩ ለማግኘት ይህን እንደምታዩት python.org የሚል
ዌብ ፔጅ ላይ መግባት አለብን። እዚህ ኦፊሻል የሆነ የፓይተን ሶፍትዌር የምናገኝበት ነው፣ ዳውንሎድ ሶፍትዌር የምናገኝበት ነው። ስለዚህ ሌተስት የሆነውን ለማግኘት እዚህ ጋር እንደምታዩ ዳውንሎድ የሚለው በተለይ ስትገቡ ዳውንሎድ ፎር ዊንዶ የሚል አለ። ስለዚህ ሌተስት የሆኑ በአሁን ሰዓት ያለው አሁን ይህን ሶፍትዌር በማውረድ ስኖር የፓይተን የዚህን ሶፍትዌር በማውረድ ላይ ስገኝ የፓይተን 3.14 ቨርዥን ነው። ስለዚህ ይሄ ሌተስት የሆኑ ቨርዥኑን ዳውንሎድ ለማድረግ ይሄንን ሲምፕሊ በቀላሉ ክሊክ ማድረግ ነው የሚጠበቀው። እንደምታዩት እዚህ ጋር ዳውንሎድ መሆን ይጀምራል ማለት ነው። ይሄ ሲያልቅ በቀጥታ ሶፍትዌሩን ኢንስታል ማድረግ እንቀጥላለን ማለት ነው። ስለዚህ ይሄ እስከሚያልቅ እንጠብቀዋለን። እኔ ግን ቀድሜ ይሄንን ዳውንሎድ ያረኳቸው ስለነበሩ እነዚህ ለመጫን መጀመሪያ ምን አደርጋለሁ? ይሄንን ደብል ክሊክ ማድረግ ይኖርብኛል። ይሄን ደብል ክሊክ አደርጋለሁ። ትንሽ እንጠብቀዋለን። ልክ ሶፍትዌሩን ስትጭኑ በዚህ መልክ ይመጣላችኋል። አሁን ሶፍትዌሩን በትክክል እንዲጭንላችሁ እና ስትጀምሩም አክሰስ ለማድረግ እንዲረዳችሁ አድ ፓይተን ዶት ኢኤክስኢ ቱ ፓዝ የሚለውን እችን ክሊክ ታደርጋላችሁ ማለት ነው። ፓዙን እንዲህ ያስገባላችሁ ነው። ስለዚህ እችን ቲክ ካረግን በኋላ ኢንስቶል ናው ብላችሁ ክሊክ ታደርጋላችሁ ማለት ነው። ስለዚህ ኮምፒውተራችሁ ላይ በአሁኑ ሰዓት የፓይተን 3.14 ቨርዥን እንጠብቀዋለን ማለት ነው እስከሚጨርስ። ደግሞ የምናየው ፓይተንን ከጫንን በኋላ በትክክል መጫናችንን ለማረጋገጥ እዚህ ሰርች ላይ እንገባና ሲኤምዲ ትሉና ይሄ ሲኤምዲ ከከፈታችሁ በኋላ ፓይተን ማይነስ ቨርዥን ብለን ኢንተር ስንል ፓይተን ማይነስ ቨርዥን ኢንተር ስንል የጫናውን ያሳየናል ማለት። ስለዚህ የፓይተን 3.12.4 የፓይተን ቨርዥን በኮምፒውተር ላይ ተጭኗል ማለት ነው። ስለዚህ እናንተ ጋር ደግሞ የፓይተን 3.14 ከጫናችሁ የሱን የሚያሳያችሁ ይሆናል ማለት ነው። በጣም አሪፍ። ይሄን ከሰራን በኋላ አሁን ፓይተን መስራት የሚያስችለን እንችላለን ማለት ነው። ስለዚህ IDLE ትላችሁ ሰርች ብታደርጉ ኮምፒውተራችሁ ላይ በራሳችሁ ቨርዥን እዚህ ጋር ይቀመጣል ማለት ነው። ስለዚህ እዚች ጋር ያለችዋን ክሊክ ማድረግ ትችላላችሁ። ይሄን ከጻፋችሁ በኋላ የአይዲኤል የፓይተን አይዲኤሉ በሼል መልክ ይመጣልናል ማለት። ስለዚህ እዚህ ጋር የፈለግነው ነገር መጻፍ እንችላለን። ሲንታክሱን ተከትለን ማለት በትክክለኛው ሲንታክስ ተከትለን እንጽፋለን። ፕሪንት ብለን እዚች ውስጥ ሄሎ ፓይተን ብን ኢንተርቫል ምን ይሆናል? ሄሎ ፓይተን የሚለውን ቴክስት እዚህ ውስጥ ያለውን ፕሪንት ያደርግልናል። ስለዚህ ይሄ በዚህ መልኩ መጻፍ እንችላለን። ሌላው አማራጭ ደግሞ ማቴማቲካል ስራዎችን በቀላሉ መስራት የሚያስችል ነው። ፓይተን ምንም ሌላ አይነት ኮድ ሳንጽፍ ጥያቄውን ብቻ በመጻፍ ኢንተር ብንለው እዚህ ጋር እንደምታዩ 79 ሪዛልት ይሰጣችኋል ማለት ነው። ነገር ግን ይሄ ላይን በላይን ነው የሚሰራልን በዚህ ላይ። ነገር ግን በኤዲተር ተጠቅመን መስራት ብንችል በጣም ሞር ቀላል ይሆናል። ስለዚህ እዚች ፋይል ውስጥ እንገባለን። ኒው ፋይል የሚለውን ክሊክ ስናደርግ አዲስ ቴክስት ኤዲተር ይመጣልናል። እዚህ ላይ የፈለግነውን ስራ መስራት እንችላለን። ለምሳሌ አንድ ካልኩሌተር እንስራ ብንል ኤ የሚባል ቫሪያብል ኖሮ ስለ ቫሪያብል አሁን ስለምሰራቸው ነገሮች አትጨነቁ፣ በኋላ በደንብ በቀጣይ ቪዲዮዎች በደንብ እናያለን። ቢ ደግሞ 23 ቢሆን ሰም የሚባለው ደግሞ ስራው ምንድነው የሚሰራው? ኤ ና ቢን እንዲደምርልን ነው። ፓይተን በጣም ቀላል ነው። ስለዚህ በዚህ መልኩ ሰም ብለን ኤ ና ቢን ደምርልን አልነው ማለት ነው። ስለዚህ ፕሪንት ብለን በኮቴሽን ላይ ቴክስትን እንዲያወጣልን ከፈለግን ዘ ሰም ኦፍ ኤ ኤንድ ቢ ኢዝ ብለን እችን ካልን በኋላ ኮማ ብለን ሰም የምትባለውን ቫሪያብል እዚህ ጋር እንዲያስቀምጥልን ፈለግኩ ማለት ነው። በጣም አሪፍ። ይሄን ከሰራው በኋላ ምን ይጠበቃል ከኔ? ፋይል ውስጥ ገባና ሴቭ ላለው
ይህን ከጻፍኩ በኋላ ቴስት ቅድም ቴስት ብዬ የሰራው ስላለ ነው ቴስት 3 ዶት ፓይ ዶት ፓይ ያስፈልገው ምንድን ነው ኤክስቴንሽኑ ፋይሉ በፓይተን ኤክስኪዩት እንዲሆን ነው ማለት ነው። ስለዚህ ኤክስቴንሽን ነው የሚባለው። ሁል ጊዜ ፓይተን ከሰራን በኋላ ዶት ፓይ ብለን ሴቭ ማድረግ ይጠበቅብናል ማለት ነው። ከዛ እዚች ጋር እንመጣና ረን የምትላለች እቺን ክሊክ ማድረግ እንችላለን። ኦር ከኪቦርዳችሁ ላይ F5 መጫን ትችላላችሁ። እንደምታዩት ኤ እና ቢ ዘሰም ኦፍ ኤ እንደ ቢ 68 ነው የሚሆነው ማለት ነው። ሁለቱን ቁጥሮች ደምሮ በዚህ መልክ ሪዛልቱን ይሄ ሪዛልቱን እንዲያሳየን ነው የተፈለገው። በዚህ መልኩ መስራት እንችላለን። ይሄ ለሙከራ ያህል ነው። በቀጣይ ቪዲዮዎች ደግሞ እነዚህ ቫሪያብሎች ምንድናቸው፣ እነዚህ ፈንክሽኖች ምንድናቸው የሚለውን በደንብ እናያለን። ሌላው ደግሞ በቀጣይ ቪዲዮ የምናየው ለዳታ አናሊሲስ ላይ በጣም ተመራጭ የሆነው የጁፒተር ኖትቡክ ኤዲተር ልክ እንደዚህ አይነት እንደዚህ የምንጽፍበትና ሪዛልቱን እዛው የሚያሳየንን በአናኮንዳ ጭነን ጁፒተር ኖትቡክ እንዴት እንጭናለን የሚለው እናያለን። ቀጣይ ቪዲዮዎች ላይ እንድትከታተሉ የጋበዝኩ የዛሬውን በዚህ ጨርሳለሁ። አመሰግናለሁ።